ሰላም ሰላም ወዶች እንዴት ናችሁ? ደህና ናችሁ? እኔ ደህና ነኝ፣ እግዚአብሔር ይመስገን። እናንተም ደህና እንደሆናችሁ ተስፋ አደርጋለሁኝ። ቤተሰቦቼ ስለምትመጡ፣ ስለምታዩ፣ ስለምትከታተሉኝ ላይክ፣ ሰብስክራይብ፣ ሸር ስለምታደርጉልኝ ሁላችሁንም ምስጋናዬ ከልቤ ነው። አሁንም የእናንተ ድጋፍ አይለየኝ። ላይክ እና ሰብስክራይብ ማድረጉን አትርሱ እያልኩኝ ዛሬ ደግሞ በሌላ አዲስ ቪዲዮ መጥቻላችኋለሁኝ። ዛሬ ደግሞ ፈንድሻዬ በጣም አዝናለች። ፉፉዬ ያው በቃ ሁሌ ማስከፋት ነው ስራው። በቃ የሆነ አትንጨርጨርታው ትንሽ ረጋ በል እያልኩት ነበር። እኔ መጀመሪያውን ፈርቸው ነበረ። ያው እንግዲህ ደስታቸው ውሎ አላደረም። ፉፉ ካለ በቃ ችግር አይጠፋም። ልክ እንደ ዳኒ ነው። ፉፉ በሄደበት ሁሉ ችግር ይዞ ነው የሚመጣውና ያው እንግዲህ ችግሩ በቶሎ ይፈታል ብዬ ተስፋ አደርግ ነበረ። እንግዲህ ደግሞ ዛሬ እሱ አዲስ ሰው ይዞ መጥቶ አስተዋውቆናልና እውነት ለፍቅር አይገባትም። እኔ የሁለታቸውን የፍቅር ግንኙነት ከሃይማኖት አንጻር የምቃወመው ቢሆንም ግን ደግሞ በቃ ፍቅር በጣም ይገባታል። የፍቅር ሰው ናት፣ እንደ ስሟ ፍቅር ነች። እሷም ፍቅር የሚገባት ናት። ለራሷ አትኖርም፣ ብዙ ጊዜ ለሰዎች የምትኖር ናትና ደስተኛ መሆን ይገባታል ብዬ አምናለሁ። እንደሰውና ደስ እንድላት ከመፈለግ አንጻር እንጂ ከሃይማኖት አንጻር የሁለታቸውን የፍቅር ግንኙነት አልደግፈውም እኔም ማለት ነው። በዚሁ ስበብ አድርጎ ግን መለያየታቸው ጥሩ ይመስለኛል። ሁለታቸውም የራሳቸውን አቋምና በራሳቸው መንገድ ይሄዳሉ ብዬ አስባለሁ። ግን ለፍቅር አይገባትም፣ አይገባትም። ፉአድ የምሰራው ስራ በጭራሽ አይገባትም ለፍቅር ማለት ነው። በጣም ከባድ ሰው ነህ። የምር ነው የምልህ። ሰው ሊያጠፋ ይችላል። ሰው ስለሆነች ልትሳሳት ትችላለች። ግን እሷ ይህን ያህልም አልተሳሳተችም፣ አላጠፋችም። ፎቶ ሊኖር ይችላል። ያለፈ ህይወቷ ነው፣ ያለፈ ታሪኳ ነው። ያንን ደግሞ አውቀህም እያወቅም ነው የገባህበት። አዲስ ነገር ከአንተ በኋላ የተፈጠረ ነገር አይደለም። ኢቭን ልጅ ሊኖር እኮ ሁሉ ይችላል። በእንደዚህ አይነት ህይወት ያለፈ የህይወት ታሪክ ካላት ልጅም ሊኖራት ይችላል። እሱን አውቀህ አምነህ እስከገባህ ድረስ ለምን ፎቶ ኖሮ ለምን እንደዚህ ሆነ አይባልም፣ ነውር ነው። ይሄንን ለምን እንዳልክ እኔ ራሱ አልገባኝም። ቢኖርም ችግር የለውም፣ ምን ችግር አለው? ባይኖር ጥሩ ነው፣ ባይኖር ጥሩ ነው። ግን ቢኖርም ደግሞ ምንም የሚያመጣው ለውጥ የለም። አንተ በራስህ የምትተማመን ከሆነ እውነተኛ ፍቅር ካለህ እሷ እኛ የምናየው ነው የምንፈርደውና የምናየው ደግሞ እሷ ላንተ ጥሩ ፍቅር እንዳላት በተግባርም በቃላትም የገለጸችው ስለሆነ ማለት ነው። እና ምናልባት እንግዲህ ወዳለሁኝ እሺ ብላ ስለተቀበለች እንደሆነ አላውቅም፣ እንደዛ ያልካት ማለት ነው እንጂ ከዚህ ውጭ ምንም ችግር የለው። ፎቶ ቢኖርም ምን ችግር አለው? ያለፈ ታሪክ ነው ያኛው። አንተ ብታየውም ባታየውም ሰውየውን የምታውቀው የምትተዋወቀው የአንድ ሀገር ሰዎች ናቸው። አዲስ ነገር አይደለም። እንኳን አንተ እኛ አውቀነዋል አይደል? በሚዲያ ያለ የምናውቃት የምናያት ሰዎች እኮ ያለፈ ታሪኩ አብርሽ እንደሆነ እኛም እናውቃለን። ምንም አዲስ ነገር አልተፈጠረም፣ አዲስ ነገር አላየንም። ልክ አንተ አዲስ ነገር እንደተፈጠረ በቃ የሆነ ከሱ ጋር እንዳያስካት ምናምን አድርገህ አስመስለህ ልታወራ ወይ ደግሞ እሷ ጋር ጸብ ልትፈጥር የቻልክበት ምክንያት ምንም አልገባኝም። ብቻ ግን እምልህ ነገር ቢኖር ክብር ይኖርህ፣ ለሰው ልጅ ክብር ይኖርህ። ክብር ካለ ተረጋግተህ ራሱ ከቪዲዮ ውጭ ራሱ ቁጭ ብላችሁ ለምን እንደዛ አደረግሽ ማየት አልፈልግም አንሺ ካልካ፣ ሴት ልጅ ሲጀመር ከወደደች ይሄን አልፈልግም ካላት የምትወደው ሰው ያንን ነገር ደግማ አታደርግም። ምናልባት ቀስ ብለህ ቪዲዮ ሳትይዝ ከቤት ሳትጠፋ ምናምን ይሄ ለምን አስቀመጥሽ እኔን አያስደስተኝም ይሄን ነገር አንሺ ብትላት በእርግጠኝነት ታነሳለች። አይተህም ከሆነ ማለት ነው። ሲጀመር የለም ብላለች፣ ካለም ደግሞ እንደዚህ ብትላት ታነሳለች በእርግጠኝነት ማለት ነው። ምናልባት ከሷ ለመራቅ ወይ ደግሞ የእሷን ስሜት ለመጉዳት የሄድክበት ርቀት ነው እኔ የታየኝ ማለት ነው። ልክ አንተ ጥያቄውን ስታቀርብ ሳትቀበል ቆይታ በራሷ ፍቃድ በራሷ ፍላጎት ጥያቄህን እንደገና መልስ ስለሰጠችህ የመወደድ ስሜት አድሮብህ ከሆነ
ሴት ልጅ ችግር የለባትም። በወደደችው ልክ ደግሞ አጥብቃ ነው የምጣላው። እውነት ለመናገር በጣም አጥብቃ እንደምትወዱሉ አጥብቃ የጠላሽ ቀን ልታይ ሁሉ አትፈልግም። ስለዚህ ፉአድ መሬት አስይዘው ነገሮችን አረጋጋው። አለበተቀር ታጣታለህ። የምር ነው የምልህ። አሁን ሌላ ሴት ይዘህ መጥተህ ለእሷ ቀይ አበባ ይዘህ ምናምን ይችን ልጅ ልክ እንደምትወዳ አድርጋ አስመስለህ መጥተህ ቪዲዮ እሷን ለመጉዳት ወይ ደግሞ በቃ እኔ የሚወደኝ ወይም የምወደው ሰው አለ ሌላ ብለህ ለማስመሰል የሄድክበት ርቀት ደግሞ አልተሳካለህም። ደስ ነው ያለኝ እውነት ለመናገር ባለመምጣቷ ቪዲዮ ላይ በጣም ደስ ብሎኛል። ልክ አደረገች። እንኳንም አልመጣች ብያለሁ እኔ ራሱ ማለት ነው። ብትመጣ በእርግጥ በጣም ታዝን ነበር፣ ትናደድብህ ነበር። ለምን አንተ ከሰራኸው ቪዲዮዎች በፊት በቃ የተለያዩ ስጦታዎች አንተን ሊያስደስትህ የሚችሉትን ያንተን እምነት መገለጫ የሆኑትን ከእሷ እምነት ጋር የሚቃረኑትን ነገሮች ሁሉ አንተን ለማስደሰት አድርጋ አይተናት ነበርና በዛ እጥፍ ምላሿ የነበረው ምንድን ነው? አንተ ጥላት ሄደህ ከዳተኛ ነሽ፣ ዋሽተሽኛል ምናምን የሚሉ ነገሮች ናቸው። እና እሷን ልቧንያ በደንብ ነው የሰበራት። ድጋሚ ደግሞ ይችን ልጅ ይዘህ መጥተህ ሶሮራ ልታወጣው ነበርና ነቅታባሃለች። አልመጣም አለች። እሰይ እኛ በጣም ነው ደስ ያለን። ኮመንታተሮች የሚሰጡትን ኮመንት እያየሁት ነበረ። ፍቅር ላንተ አትገባህም ብለውሃል። በቃ እውነት ነው። እንደዚህ ከሆንክ ምንም ፋይዳ የለም ማለት ወደፊትም ቁም ነገር ያለው ሰው አትሆንም። እንደዛ አይነት ሰው ከባድ ነው። የሆኑ ስበቦችን ፈጥሮ መቅረብ፣ የሆኑ ስበቦችን ፈጥሮ መራቅ የሰው ልጅ ምን ያህል እንደሚጎዳ አንተ አይገባህም። እንደዛ አይነት ሰው ስለሆንክ ማለት ነው። ምክንያታዊ መሆን አለብህ ሁሉ ነገር። ይህ ምክንያት የሌለው ጸብ፣ ምክንያት የሌለው ንግግር በጣም ነው የሚያስጠላው። እና እኔ ፕራንክ ነው ብዬ ነበር እውነቱን ለመናገር በቃ ፕራንክ ሊያረጋት ነው ሰሞኑን ደስታ ላይ ስለሆነ ምናምን ብዬ ፕራንክ ነበር እየጠበቅኩ ያለሁት። አንተ ግን ነገሮች ምርር አድርገህ ጭራሽ ሌላ ሴት ይዘህ መተህ ፍቅርን ስሜቷን ለመጉዳት እየሞከርክ ነበርና እርግጠኝነት ቪዲዮውን ታየዋለሽ። ግን ባለመሄዷ በጣም ነው የምትደሰተውና አንተ ልቧን ልትሰብርበት በነበረው ልክ ባለመገኘቷ ራሷን ፈጣሪዋን እያመሰገነች ደስ ነው የሚላል። እና ለማንኛውም ውዶች ከነዚህ ህይወት ምን እንማራለን? ባጭሩ አንደኛ ከማይመስለን ሰዎች ጋር መራቅ አለብን። ሰውንም ልንወድ ልናፈቅር እንችላለን። ሰው በመሆኑ ብቻ ልንዋደድ እንፋቀር እንችላለን። ነገር ግን መጨረሻው አያምርም እና ዋጋም ያስከፍለናል ለማለት ያህል ነው። እና ውዶችዬ ይቅርታ በጣም አሁንም በድጋሜ ስለምታበረታቱኝ ሁላችሁንም ምስጋና ከልቤ ነው። አሁንም አበረታቱኝ፣ ከኔ አትራቁ። ቪዲዮዬን እዩልኝ፣ ላይክ፣ ሰብስክራይብ፣ ሼር ደግሞ ለጓደኛ ይጠቅማል የምትሉት ቪዲዮ ይኖራል እና ብዙ አስተማሪ የሆኑ ነገሮችም ለቅቅ ያለው በተለያዩ ቪዲዮዎች እየገባችሁ እዩ። እነሱንም ሼር በማድረግ አበረታቱኝ። ውድ ቤተሰቦቼ ወዳችኋለሁ። ለነበረን ጊዜ ሁሉ ምስጋና ከልቤ ነው እና ፍቅርዬ ባለሽበት የእግዚአብሔር ሰላም አይለይሽ። በርቺ፣ ጠንክሪ። ነገ ደግሞ አንቺን በተሻለ ሁኔታ እንጠብቅሻለን። ነገር ግን ውዶች እዚህ ጋር የምንረዳው ነገር የግዴታ ሁለቱንም መስራት አይጠበቅብንም። የራሳችንን አእምሯችን የሚፈጥርልንን ራሳችን በራሳችን መጠቀም እንችላለን። የግዴታ ጥንድ ካልሆኑ ቫይራል አይወጣም ማለት አይደለም ቪዲዮ እንደው የግዴታ የሆነ ሰው ጋር ሄዶ መለጣጠፍ የሚያመጣው እንትን ይሄው ነው። አብዛኛው እንደዛ ነው አሁን እየተካሄደ ያለው። ለቪዲዮ ብለው ይጀምራሉ የሆኑ ጥንዶች፣ መጨረሻ በአንደኛቸው ጫና ወደ ፍቅር ይገባሉ። ከዛም ደግሞ ጸብ ይመጣልና በዚህ ሁኔታ ደስ አይልምና የግዴታ አይደለም ሁለቱ ነው መስራት። ካልተግባቡ ሰው ማቆም ይችላል። በጣም ይቅርታ እንግዲህ ሳይነስ አለብኝ። ይቅርታ ምንም ማድረግ አልቻልኩም። ቪዲዮውን ለማቆም ሞክሬ ነበረ ግን ሀሳቤን ስላልጨረስኩኝ ሳልቋጭ አላቆምም ብዬ ያው አስነጠስኩባችሁ። በጣም ይቅርታ ውዶችዬ። እንግዲህ ለነበረን ጊዜ ሁሉ በጣም አመሰግናለሁ። ተባረኩልኝ። ዘመናችሁ ይባረክ። በጣም ነው የምወዳችሁ። ሰላም ሁኑልኝ።